የኔ ፍቅር አትለጣጠፍብኝ። ታዲያ ናፍቄሽ ካልሆነ ለምን መጣሽ? እሱን ተወና አሁን 10,000 ብር ለሆነ ጉዳይ ያስፈልገኛል። ስጠኝ ብራውን። የለኝም። ሲወት የለኝም። ምን ማለት ነው የለኝም? እየሰራካ እንዴ? የምሰራው እኮ ለአንቺ ሳይሆን ለራሴ ነው። እንዲሁም ልንገር ትዕግስቴን አሟጧል። ከዚህ በኋላ ካንተ ጋር የማክበት ምንም ምክንያት የለኝም። ማይነን ማየት አልፈልግም። እሺ ቻው። እሺ ቻው። አትለምነኝም? እንዲሁም ልንገርህ እሺ እንደኔ እነሱ ብትሳል አታገኝም። ፈጣሪ ይመስገን። እኔም ትልቁ ፍላጎቴ እሱ ነው። ምን ማለት ነው? እንዳንቺ አይነት ራስ ወዳድ ሰው ምፈልግ ይመስልሻል? አላማዬ ካንቺ የተሻለች ሴት ማግኘት ሲሆን አንቺን የማትመስል ሴት ማግኘት ነው። አንድ ቀን እኔን ፍለጋ ትመጣለሽ። ኮተት ብር ፍለጋ ትመጫለሽ አንቺ። የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝኝ እንዴ አባትሽን ልጄ ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ሆ ልጄ ይላሉ እንዴ? ና እንሂድ። ውይ በእናትሽ ብር ፈልገው ይሆናል ልስጣቸው። ኧረ እኔ አባቷ ነኝ። ምን አስነክታል? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው ጋር። ወይኔ ሞባይሌን ረሳው። መጣው ይዤ ና ወደዚህ። ይኸውልህ አፍረሽብኝ ነው ልጄ? አይደለም የደሃ ልጅ ናት ብሎ እንዳይተወኝ ብዬ ነው። ነው እስከ መቼ ልትደብቂኝ? እድሜን በድህነት አደግኩ። እንደዛ እንድኖር ካልፈለክ ሂድ ወደ ቤት፣ እዛ እናወራለን። እሺ ሄዳለሁ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ ቆይ ጋሺ በእርሶ ውስጥ ራሴን አየው። የኔ ፍቅር መጣ እንዴ? ሰጠሁት አይደል እንዴ? አረ ሂዱ። ልቀቂኝ። ሁሉንም ሰምቻለሁ። ነገ እኔም ባጣ ምን እንደምታደርጊኝ አየው። ጋሺ በእሷ ስም በጣም ይቅርታ። ፈጣሪ ልቦና ይፍጥሎት። ቆይ ቴዲ በጣም ይቅርታ። ይቅርታው ለአባትሽ ይቀድማል። እኔ ማሰብ ፈልጋለሁ። አባዬ በጣም ይቅርታ። ይሁን ልጄ ተነሽ። እኔ ግን ከሀበሻ ወንድ ጋር ከምኖር ከፈረንጅ ዶሮ ጋር ብኖር ይሻለኛል። የምርሽን እኮ ነው። ጥሬ እየበሉ ከፈረንጅ ዶሮ ጋር መኖር ይሻላል። ሄሎ እንቅፋት አጀሙ ያበደ መላ ተገኝቷል። ምን እሺ ነው የዛሬ ለይት የሚያደርገው ማለት ነው። መጣን በቃ መጣን። ወዴት ነው? 5 ደቂቃ ብቻ መጣን። ቆይ እንቅፋት ግን ምንድን ነው ያለ? የዛሬው ለየት ያለ ነው ብሎ ፏ ብለን መውጣት አለብን። ፏ ከዛማ እንደው ምኞቴ ቢሆንልኝ ዜጋ ወንድ አግብቶ ነበር እየተንከባከቡ መኖር። አሜን አሜን የኔ ቆንጆ። በለው አታ አሸርም መስላለሳ አለው ደሞ አሸር ቶ በቃ ካሸር ልፈልጌ እዚህ ነው ያለኝ። እንግባ የደቡብ አፍሪካን የባህል ምግብ አምጪልኝ እያለች ነው። የለሽም? ኧረ በእናትህ እዚህ ጋር በጣም እያስጨነቀኝ ነው። እሺ እኔ የት ሂጅ ላዝና ነው? ጸሎታችን ሳይሰምር አይቀርም። ቤተነሽ እንሂድ። ሃይ እርዳታ ሳያስፈልጋችሁ አይቀርም። እኛ አሪፍ ቦታዎችን እናውቃለን። ገላግላችኝ። ቁጭ በሉ። በግርማችሁ የተለያዩ ቋንቋዎችን ነው የሚያውቀው። ሙች ስቀልድ መሰለሽ? ባይ ዘ ዌይ ቆንጆዬ ነህ በልልኝ። ስፔን ሎዲንግ without you my friend okay በጣም ነው የማመሰግነው እያላችሁ። Sir, what is your name? አስማት ዋንግ አልነገርኳችሁም? ብዙ አይነት ቋንቋዎችን እኮ ነው የሚችለው። ቦታን ቀይርም። መኪና ያዛችሁ? አልያዝንም እኮ ስልክህን ስጠኝና ራይድ እንጥራ። ሶሪ ጓደኛዬ ቆየችብኝ። መጣሁ። እሺ አንተ ስልክህን ይዘውት ሄዶ ቢሆንስ? ያመጡታል። እንዴት እንዳየችኝ አላያትም እንዴ? አንተ ደግሞ ይመጣሉ። ጠብቅ። ጥፍጥሬ ወስደውታል። ስልኬን ተስፋ ቁረጥ።
አሁን እኮ ነው የሚነቃው። ጀማው ይላል። በርግቦኝ መደባ ይኸውልህ አስማት፣ እንደ ሌላው ጊዜ ፎርም ስራተቻው ባክ ዝም ብለህ ጀምር። በርግቦኝ ይመቻል። አይ በጭልፊቷ ባክኔ በብረት ድስት ነው የምጭተው። የተበላሁትን ላስመልስ ነው የመጣሁት። ብቻ ቀዳዳ እንዳይሆን። ቀዳዳ ማዘሯ እንዳሰማ ትቀዳድዳለች። ይሄው መጣችልህ። እንደው እናንተ ልጆች እንደው ምን ላርጋችሁ? ድስቴን አምጡ። እናንተ ልጆች ድስቴን አትንኩ አላልኩም? አረ ማዘሯ ታዲያ ምን እናደርግ? አንተ ማን እንዴ? ደህና ነሽ? እንደምን ታምሪ? አውቃለሁ። ስልክሽን አስይኝ። አልሰጥም። ፍቅረኛ አለኝ። ፍቅረኛ አለኝ? አዎ አለኝ። ምን እሱ በእግሩ እያንከራተተሽ ነው እንደዚህ እግርሽ የገጠ ነው? ምን አገባ ደግሞ እግረኛ ፍቅረኛ አለኝ ይባላል እንዴ? ችግር አለ? ምን አገባኝ? ቀረብሽ። ብትሰጪኝ ነው የሚሻልሽ። አልሰጥም። ኦኬ አንዴ ወንድም ስማኝ የሆነች ነፍሰ ቀጭን የሆነች ልጅ እሷን ለማስቀናት ፈልጌ ነው። 2 ደቂቃ ታገሰ። እሺ ሞት ማታ የሆነች ልጅ ብታያት በስመ አብ አንድ 2 ደቂቃ ችግር የለውም። እሺ አንተ ጉደኛ ፍቅረኛ የተዋወቀው ፍቅረኛ እሷ አንተ ፍቅረኛ ነች እንዴ? እሷ ምን ነፍሰ ቀጭን ምናምን ማትረባ ማስራት የነበረው አይደለም እንዴ? ነፍሰ ቀጭን አንተም ነፍሰ ቀጭን ሌቦች